فبالله فاستغن عنه. بسم الله الرحمن الرحيم. السلام عليكم ورحمة الله وبركاته. زاري إن شاء الله አምስተኛ ደርስ ላይ ደርሰናል። ኪታባችን ያው እንደሚታወቀው አነሁ ለዋዲህ ነው። ርዕሱ አልፋኢል ይላል። ካሁን በፊት እንግዲህ ፊዕልን አይተናል። ዛሬ ደግሞ ፋኢል የሚባል ነገር አለ። ፋኢል ምንድነው የሚለው ልናይ ነው። አልአምሲላ ምሳሌ ጧረል ዑስፉሩ ይላል። ወፉ በረረ ማለት ነው። ሁለተኛ ጀረል ሒሷኑ ፈረሱ ሮጠ። ሶስተኛ ለዒበል ወለዱ ልጁ ተጫወተ። አራተኛ የዑሙ ሰመኩ አሳው ይዋኛል። አምስተኛ የልሰዑል በዑዱ ትንኙ ይነድፋል። ሰባተኛ ተእኩሉል ቢንቱ ልጅቱ ትበላለች ነው የሚለው። አልበሕስ ወደ ሸርሁ እንምጣ። አልአምሲለቱ ሳቢቀቱ እነዚህ ካለ ያለፉት አረፍተ ነገሮች ኩሉሃ ጁመል ሁሉም ጁምላ ናቸው። ጁምላ ባለፈው እንዳየነው የተሟላ ትርጉም የሚሰጥ አረፍተ ነገር ብለናል። ወኩሉ ጁምለቲ ሚንሃ እያንዳንዳቸው አረፍተ ነገሮች ደግሞ ተተከወኑ ተሰርተዋል። ሚን ፊዕሊን ወስሚን ከፊዕልና ከአንድ ስም ነው የተሰሩት። ወኢዛ ባህስና ስናስተነትን ፊል አምሲለቲ ሰላሰቲል ኡላ የመጀመሪያውን ሶስት አረፍተ ነገሮች ስናስተነትን ተራ ታያለህ አን ለዚ ጧረ ሁወል ዑስፉር የበረረው ወፉ ነው። ወለዚ ጀራ የሮጠው ሁወል ሒሷን ፈረሱ ነው። ወለዚ ለዒበ የተጫወተው ሁወል ወለድ ልጁ ነው። ፈየኩኑ ልዑስፉሩ በዚህ ሁኔታ ወፉ ይሆናል። ሁወለዚ ፈዓለ ጠይራን መብረርን የሰራው ወፉ ነው። ወልሒሷኑ ሁወለዚ ፈዓለ ልጀሪ መሮጥን የሰራው ደግሞ ፈረሱ ነው። ወልወለዱ ሁወለዚ ፈዓለ ለዒብ መጫወትን የሰራው ደግሞ ልጁ ነው። ወሊዛሊካ ለዚህ ሲባል ዩሰማ ኩሉ ዋሂድ ሚን ሀዚህ ልአስማዕ አሰላሳ እነዚህ ሶስት ስሞች ሁሉም ይባላሉ ፋዒለን ፋዒል ይባላሉ። ወከዛ ዩቃሉ ፊ በቅየት ልአምሲላ ለሌሎቹም አረፍተ ነገሮች ላይ ብናየው እንደዚህ ነው። የዑሙ ሰመኩ ማለት መዋኘትን የሰራው አሳው ነው። መናደፍን የተናደፈው ትንኙ ነው። መብላትን ደግሞ የበላችው ልጅቱ ነች። ስለዚህ ድርጊቱን የፈጸሙት ቃላቶች ስለሆኑ እንደዚህ አይነት ቃላቶች በአረበኛ ፋዒል ይባላሉ ነው። ወኢዛ ነዘርና ስናይ ኢላ ኩሊ ኢስሚን እያንዳንዱ ስም ስናይ ፊል አምሲለቲ ሳቢቀቲ ባለፉት አረፍተ ነገሮች ላይ ወጀድናሁ መስቡቀን ቢፊዕሊን በፊዕል ተቀድሞ እናገኛቸዋለን። ወጀድና አኺረሁ መርፉዓን እንደገና እያንዳንዱ ስም መጨረሻው ላይ መርፉዕ ሆኖ እናገኘዋለን። መርፉዕ ማለት አሁን ለጊዜው ዶም እናያለን ለማለት ነው። አልቃዒዳ ወደ ማጠቃለያው ስንመጣ ወይም ወደ ቴረሙ ስንመጣ ስድስተኛ ቃዒዳችን አልፋዒሉ ፋዒል ብሎ ማለት ኢስሙን ስም ነው። እዚህ ጋር እንግዲህ ፋዒል ፊዕል መሆን አይችልም። ፋዒል ሐርፍ መሆን አይችልም። ስም መሆን ሸርጥ ነው። መርፉዑን እንደገና ፋዒል መርፉዕ መሆን አለበት። መጨረሻው ዶም ነው። ጧረል ዑስፉሩ ራዕ ዶም ነች። ጀረል ሒሷኑ ኑን ላይ ረፍዕ እናያለን። ለዒበል ወለዱ ዳል ላይ ያለው ዶም ፋዒል ስለሆነ የመጣው። የዑሙ ሰመኩ ሰመክ የሚለው ካፍ ላይ ያለችው መርፉዕ የሆነችው ወይም ዶም የሆነችው ፋዒል ስለሆነ ነው። የልሰዑል በዑዱ ስንል ዷድ ላይ ዶም የሆነው መርፉዕ ስለሆነ ነው። ተእኩሉል ቢንቱ ስንል ታኡ ላይ ዶም የሆነችው መርፉዕ ነው። ተእኩሉል ቢንተ አይባልም ወይም ተእኩሉል ቢንቲ አንልም ማለት ነው። ስለዚህ እስሙን መርፉዕን መርፉዕ የሆነ ስም ነው። ተቀደመሁ ፊዕሉን ባይሆን ፊዕሉ ሊቀድመው ሸርጥ ነው። ፊዕሉ ካልቀደመው ፋዒሉ ቀድሞ ቢመጣ ቢቀይር ቦታ ፋዒል ሊባል አይችልም። ለምሳሌ አረፍተ ነገሩን ብንቀይረው አልዑስፉሩ ጧረ ቢባል አልዑስፉሩ ጧረ ሚን ሐይሱል ማዕና ስናየው እንደ አማርኛ ያው በረረ ወፉ የሚል ነገር አለ። ግን አልዑስፉሩ ሙብተዳ ነው የሚባል ያኔ ጧረ የሚለው በዚህ በኩል ተቀይሯል። ስለዚህ ፋዒል ለመባል ዋናው ሸርጡ ፊዕሉ ከፊት መምጣት ግዴታ ነው። ከፊዕሉ ቀጥሎ መርፉዕ የሆነ ስም ሲመጣ ፋዒል ይባላል ነው። ወደለ ዐለ ለዚ ያመለክታል መን ፈዐለል ፊዕለ ስራውን ወደ ሰራው ሰውዬ ያመለክታል። ይሄ ስራውን ወደ ሰራው አካል የሚያመለክት ከፊዕል በኋላ የመጣ መርፉዕ መሆን ያለበት ስም ኢን አረቢክ ፋዒል ይባላል የሚለውን የምናይበት ደርስ ነው። እዚህ ጋር ጨርሰናል። ሰላም አለይኩም ወራህመቱላህ